It's a pleasure to meet you. What's your name? የሆነ ሰው hello አለን። ከዛ we responded hello how are you አለን። you say I'm fine thank you። ከዛ ስታያቸው አታውቋቸውም ወይም ደግሞ ስለዚህ ምን ትላላችሁ? It's a pleasure to meet you። ስላገኘሁ ደስ ብሎኛል፣ ስላገኘሁሽ ደስ ብሎኛል። What is your name? A polite way ማለት አሁን ለምሳሌ የማታውቁት ሰው መጥቶ ሰላም ብላችሁ ምን ብላችሁ መመለስ ያለባችሁ? It's a pleasure to meet you. What's your name? ስላገኘሁ ስለተዋወቁ ደስ ብሎኛል። ስምህ ማን ነው ወይም ስምሽ ማን ነው? ቀጣይስ How has your day been so far? How has your day been so far? አብረን እንበለው። How has your day been so far? ቀንህ ወይም ቀንሽ እስካሁን ድረስ እንዴት ነው? so far ማለት እስካሁን እንደማለት። ስለዚህ ቀኑ እንዴት እየሄደ ነው? በቀላል አማርኛ ቀኑ እንዴት እየሄደ ነው ማለት እንችላለን ማለት ነው። ይሄ ደግሞ may I ask you how you are doing? አሁን ይሄን ሰው አሁን የሆነ አንድ ሰው አለ ብለን assume እናድርግ እና ብዙ ሶሻል አይደለም they're anti social ከሰው ጋር ብዙ ማውራት አይወዱም ምናምን ግን ደህንነታቸው አሳስቧቸዋል። ምንድን ነው የምታደርጉት? may I ማለት እንድጠይቅ ይፈቀድልኛል ይቻላል ይሆናል ማለት ነው። may I ask how you are doing today? ዛሬ እንዴት እንደሆንሽ መጠየቅ እችላለሁ። ይሄ በጣም ፖላይት እና ናይስ በሆነ መንገድ የሆነን ሰው እንዴት እንደሆኑ መጠየቅ እንደቻለ ማስፈቀድ ነው ማለት ነው። እሺ ወደ ፈን ፓርት እንግባ። ኢንፎርማል ግሪቲንግ ደግሞ ኢትስ ዊዝ የማናውቀው ሰው የምናውቀው ሰው የምንግባባው ሰው ኢንፎርማል የምናውቀው የምንግባባው ጓደኛችን፣ ታናሻችን ኦር ደግሞ ክላስሜታችን ኦር ሜቢ ኮሊጋችን አብሮ የሚሰራ ሰው ጋር ምናምን የምናወራበት ነው ብያቸዋለሁ።